ይዘው የሚመጡት ብዙ ነገር እንዳለ እንረዳለን። በተለይ የሃይማኖት ጉዳይ፣ የዘር ተኮር የሆኑ ጉዳዮች ብዙ የሚያመጡት ነገር እንዳለ ስለምንረዳ ቸልተኛ በሆነ መንገድ እና ጥንቃቄ ባልተሞላበት መንገድ ያገኘናቸውን መረጃዎች አይደለም ሰብስበን ወደ መግለጫነት የምንቀይረው። ቅድም እንዳልኩ ያገኘናቸውን ከዓይን እማኞች ጭምር እና በአካባቢው ካሉ ምንጮቻችን ያገኘናቸውን መረጃዎች በደንብ ክሮስ ቼክ አድርገን ነው እኛ ወደ መግለጫም ቀይረን የምናወጣው። እሺ፣ ምናልባት የእናንተን መግለጫ ላላነበቡ ሰዎች ምንድን ነው ያስተላልፋችሁት መልእክት ወይም ጥሪ? በዋናነት እንደዚህ አይነት በተለይ ሃይማኖት ተኮርም ሆነ ዘር ተኮር የሆኑ ድርጊቶች እና ጭፍጨፋዎች መቀጠል እንደሌለባቸው መፈጸምም ኢን ዘ ፈርስት ፕሌስ እንደሌለባቸው ነው ያሳሰብነው። ከዛ ባለፈ ግን ለድርጊቱ ኃላፊነት የሚወስዱ አካላት አሉ ብለን እናምናለን። ለምሳሌ አሁንም ፖለቲሳይዝ ያደረግነው እንዳልሆነ በደንብ መረዳት አለብን። ልክ ፖለቲካ ምንድን ነው የሚለውንም በደንብ መረዳት ያለብን ይመስለኛል መጀመሪያ እንደዚህ አይነት ጉዳይ ላይ ከመግባታችን እና ምናልባት ይሄን አስተያየት ሲሰማ ሰው ፖለቲሳይዝ አደረጉት ሊል እንደሚችል አምናለሁ። ግን እንደዛ እንዳልሆነ ደግሞ ቀድሜ ማሳሰብ እወዳለሁ እና መጀመሪያ ምንድነው እኛ በመግለጫችን ላይ ያልነው የዜጎችን ሰላምና ደህንነት መጠበቅ እና ማስጠበቅ ያለበት መንግስት ያንን ፌል ካደረገ በጉዳዩ ላይ እጁ የለበትም ብለን አናምንም የሚል ነገር ነው ያስቀመጥነው። እንግዲህ ማሳያዎች አሉ ለዛ እንዳልኩ ከማስጠበቅ ባለፈ ደግሞ መጠበቅም ራሱ ማክበርም ያለበት አካል ያንን ካላደረገ የሆነ አይነት ኢንቴንሽን እንዳለ ነው የምንረዳው እና ከዛ በኋላ የሚወጡ ደግሞ ማስተባበያዎችም በትክክል ደግሞ ማጣራትም ሳይደረግባቸው እንዳልኩ ከዓይን እማኞቹ መረጃ በጣም በራቀ አይነት መልኩ ስለሆነ እየወጡ የነበረው ማስተባበያዎቹ እጃቸው ያለበት አካል መዋቅራዊ እንደሆነ ነው እኛ የተረዳነው። ጉዳዩ መዋቅራዊ እንደሆነ እና በመንግስት ጭምር የሚደገፍ እንደሆነ ነው እኛ አንደርስታንድ ያደረግነው። ያ ነው የኛ መረዳትም ያለን እና ከድርጊታቸው እንዲቆጠቡ ሁሉም እንደዚህ አይነት ስራ ላይ የተሳተፉ አካላት እንዲሁ ደግሞ የተሳተፉት አካላት ወደ ህግ እንዲቀርቡም ነው ጥሪ ያቀረብነው። እሺ፣ በጣም አመሰግናለሁ። እንግዲህ መግለጫ ያላነበቡ መግለጫውን ያንብቡት። እኔ በግል አንብቤያለሁ፣ ግን ያው ሚዲያ ስለሆነ ለሌሎቹም ተደራሽ መሆን ስላለበት ነው። በሂደትም ተከታትላችሁ ተጨማሪ መረጃም መግለጫም ታወጣላችሁ ብዬ አስባለሁ። አንደኛው መንገድ ፓርቲ ሲኮን ፓርቲ ለህዝብ ነው የቆመው። ለህዝብ ሲቆም ደግሞ መዋቅር አለው። በመዋቅሩ መሰረት ጉዳዮቹን መከታተል የሚሆነው ኦልተርኔቲቭ አቬኒው ስለሚሆን ማለት ነው እና እሱ ማሳሰብ ፈልጋለሁ እንደ አንድ ሚዲያ ሰው። ኦፍኮርስ ፓርቲ ኃላፊነት አለበት። እንደማንም አክቲቪስት ተነስቶ ሳያጣራ ሊናገር አይችልም። እሱ ይገባኛል፣ ኃላፊነትም ስላለበት ያው ለህዝብ ሲቆም ህዝቡንም ስለሆነ የሚያገለግለው በዛው ልክ ኃላፊነት እንዳለባችሁ ይገባኛል። ይሄንን ካልኩኝ እንዳደራ ወደ አሁኑ ወቅታዊ ጉዳይ እንሂድ፣ ጊዜ ላለመውሰድ እና ኢንተርኔቱንም ለመሻማት እንዲያመቸን ነውና ወደዛው ልሂድ። በኢትዮጵያ ነፃና ፍትሃዊ ምርጫ ለማካሄድ የሚያስችሉ ሁኔታዎችን ለመፍጠር ከተቃዋሚ ፓርቲዎች የተሰጠ የጋራ ጋዜጣዊ መግለጫ ይላል 7 ቅድመ ሁኔታዎችን ወይም ዲማንድ በሚባል ደረጃ አስቀምጣችኋል። 7ቱ የሚከተሉት ናቸው። ሃይላይት አድርጌያቸዋለሁ። ከዛም የፓርቲዎቹ ብዛት ወደ 7 የምትሆኑ ይመስለኛል ባልሳሳት። የመጀመሪያው ያው ቁም ነገሩ ምርጫ የዜጎች ዲሞክራሲያዊ መብት መገለጫ እንጂ የገዢዎች ስልጣን ማስረገጫ ሊሆን አይገባም የሚል ነው። እሱን እንደመፈክር እንደ ዋናው ሴንትራል ሜሴጅ ወስጄዋለሁ። ከዛ የሚከተሉትን ነገሮች ይጠይቃቸዋል። አንደኛ ሁሉን አቀፍ የፖለቲካ ድርድር ብላችኋል። ሁለተኛ የግጭቶች መቆምና የጸጥታ ዋስትና ይላል። ሶስተኛ የፖለቲካ ምህዳሩ ያለምንም ቅድመ ሁኔታ መከፈት። አራተኛ መሰረታዊ የዲሞክራሲ ተቋማትና የህግ መሻሻያዎች መደረግ አለባቸው። ከዛ ውስጥ አንዱ ፕሮፖርሽናል የምርጫ ስርዓትንም ያካትታል። አምስተኛ የመንግስት መዋቅሮች ገለልተኝነትን ማረጋገጥ ያስፈልጋል። ሚዲያ፣ ፖሊስ፣ አጠቃላይ መንግስት ተቋማትና ዲሞክራቲክ ኢንስቲትዩሽን የምንላቸው። 6 የፕሬስ ነፃነትን ማረጋገጥ ጠይቃቸዋል። 7ኛ የሀገር ውስጥና ዓለም አቀፍ የምርጫ ታዛቢዎች እንዲሳተፉ ተጠይቁና ይህንን የጠየቃችሁ ፓርቲዎች ስማችሁን እንደሚከተለው ዘርዝራችኋል። እስቲ 1
ህብር ኢትዮጵያ 2 የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት 3 ባልደራስ ለሁለተኛ ዲሞክራሲ ባልደራስ የኢትዮጵያ ህዝባዊ አብዮታዊ ፓርቲ አንቺ የምትወኪው ኢህአፓ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሲዶፓ 6ኛ የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ይሄንን በኋላ ጠይቅሻለሁ አልገባኝም ያ መድረክ የሚባለው ነው ወይስ ይሄ የጋራ ፖለቲካ ፓርቲ ያኛው ነው የጋራ ፖለቲካ ፓርቲዎች በአንድ ላይ የፈጠሩት እንትን ነው ንቅናቄው በፖለቲካ ፓርቲ እና ፕሮፌሰር መራራ የነበሩበት ነው ወይስ ይሄ በጋራ የምትወያዩበት ነው የካውንስሉ አይ የፖለቲካ ፓርቲዎች የጋራ ምክር ቤትን ነው መሰለኝ ያልከኝ እንደዛ አይደለም ለመለየ ስለፈለኩኝ ነው እና ቋንቋው የፖለቲካ እሺ እሱ መለየ ስለፈለኩኝ ነው ኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ስለሚል ያን ቋንቋው ትንሽ ግልጽ ስላልሆነ ያኛው የፖለቲካ ፓርቲዎች የጋራ ምክር ቤት ነው ያኛው ይሄ ሌላ ነው እሺ ጥሩ የድሮ የነበረው መድረክ ባጭሩ እሺ 7ኛ የኦሮሞ ነጻነት ግንባር ኦነግ 8ኛ የኦሮሞ ፌደራሊስት ኮንግሬስ ኦፌኮ 9ኛ ወላይታ ብሔራዊ ንቅናቄ ወብን 10ኛ አረና ትግራይ ናቸው እና ነው ባክግራውንዱ መስጠት አስፈላጊ ስለሆነ ነው ሚስተር አንቺን አስቀምጬ ይሄንን ምዝረዝረው አሁን በዚህ ጉዳይ ላይ ነው የምናወራው የሐሳብ ገበታ ቤተሰቦችም ስለምን እንደምናወራ እንዲረዱ ነው የመጀመሪያው ጉዳይ በዚህ ይሄንን መግለጫ ለማውጣት ምንድነው ያነሳሳችሁ ምንድነው ገፊ ምክንያቶች ከዛ እንነሳ እንግዲህ አሁን የጊዜ ሰሌዳም ቴንታቲቭ ቢሆንም ወጥቷል ባለፈውም አንተ ጋር ተነጋግረንበት ይመስለኛል ይሄንን ጉዳይ ቴንታቲቭ የሆነ የጊዜ ሰሌዳ ወጥቷል በምርጫ ቦርድ በኩል ለምርጫ የሚደረጉ ሂደቶች እንደቀጠሉ ናቸው ነገር ግን አስቻይ ሁኔታዎችን ደግሞ የተመለከተ ከምርጫ ቦርድ በኩልም የምንሰማው ነገር ከኛ ጥያቄ ከኛ አመለካከት አረዳድና ከሀገሪቱ ነባራዊ ሁኔታ በጣም የተቃረነ ነው ብለን ነው የምናስበው አንደኛው ገፊ ምክንያት እሱ ነው በአጠቃላይ ግን መሬት ላይ ያለው ነባራዊ ሁኔታ ምርጫ ለማድረግ ያስችላሉ ብለህ ስትጠይቅ በጣም ትንሽ ፐርሰንቴጅ ነው እንደውም 0 ሊባል በሚችል ሁኔታ ላይ ነው ያለውና ያ ሁሉ ባለበት አሁን ላይ የሚደረጉ ምርጫ ለማድረግ የሚደረገው መሯሯጥና ምርጫን ለማድረግ የሚደረገው ሂደት ብዙ ምቾት የሚሰጥ አይደለም ስለ የህዝቡንም የሀገሪቱንም ነባራዊ ሁኔታ ያገናዘበ አይደለም ስለዚህ እኛ ደግሞ አሁን ላይ የሚደረገው ምርጫ ከዚህ ቀደም ከነበሩት ምርጫዎች የተለየ እንዲሆን እንፈልጋለን ልክ ቅድም እንዳልነው ዜጎች ዲሞክራሲያዊ መብታቸውን ኤክሰርሳይዝ የሚያደርጉበትና የሚተገብሩበት እንጂ የገዢዎችን ስልጣን ማጽኛ ማስቀጠያና የነሱ ስርዓት ወይም ደግሞ ስልጣን ላይ መውጫ መንገድ እንዲሆን ብቻ አንፈልግም እና ገፊ ምክንያቶቻችን እነዚህ ናቸው አሁን አስቻይ ሁኔታ በሌለበት ሁኔታ አንደኛ ምርጫ ቦርድ ስለ አስቻይ ሁኔታ ያለው አረዳድ እኛ በተረዳ ነው ልክ አይደለም መሬት ላይ ያለውንም ነባራዊ ሁኔታ የሚገልጽ አይደለም ሁለተኛ ሂደቶቹም ደግሞ ይሄንን ቅድም ያልኩህ ነባራዊ ሀቅ ጦርነቱን እና የተለያዩ ጉዳዮችን የፖለቲካ ምህዳሩን መጥበብ ያገናዘበ ስላይደለ ነው በጣም ጥሩ የሰሌዳውን አውጥተውታል ከዚህ በፊት እና የምርጫ ቦርድ ነው ያወጣው ይሄን ሰሌዳ ሲያወጡ ከናንተ ማለት ፐርሰናሊ ከናንተ ፓርቲ ወይ ካንቺ ጋር ብቻ ሳይሆን አጠቃላይ ከፖለቲካ ፓርቲዎች ጋር ውይይት አላረጉም የምርጫ ቦርዱ አላረገም ውይይት ይፋ ሲያደርጉት ቴንታቲቭ ስኬጁል አድርገውታል ግን እንዳልኩት ስለ አስቻይ ሁኔታዎችን አንስተን በኢሃፓን በኩል ጥያቄዎችን አቅርበናል ሌሎችን ፓርቲዎች ጭምርና እንደ ኢሃፓ ስለሆነ አሁን ያለውት እንደ ኢሃፓ ነው የምናገረው ኢሃፓ ጥያቄዎችን አቅርቧል አስቻይ ሁኔታዎች ስላለመኖራቸውና በምን መልኩ እነዛን ጉዳዮች መፍታት እንደታሰበ እንዲሁ ደግሞ መፈታት እንዳለባቸው ጭምር አሳስቧል ግን እስካሁን ድረስ በተግባር ምንም አይነት የተሰጠ ምላሽም የለም የተለወጠ ነገርም የለም እንደውም የምርጫ ቦርድ ዋና ሰብሳቢያ ወይዘሮ ሜላት ወርቅ አስቻይ ሁኔታዎች እንዳሉ አይነት ኢንተርቪው አድርጋ ሪፖርተር ላይ መመልከቴን አስታውሳለሁ እንግዲህ እሱ አሁን የሰሞኑ ነው ይሄንን መግለጫም እንድታወጡ መነሻ የሆነው እኔ መጀመሪያውንም ይሄ ሰሌዳ ሲወጣ እናንተ እዛ ላይ አስተያየት ሰጣችሁ አስተያየት ስትሰጡ ስለ አስቻይ ሁኔታ ነበረ ወይስ ኢቭን ከሰሌዳው ጋር ራሱ ተያይዞ ያነሳችሁት ነገር ነበረ ያኔ
ስለ አስቻይ ሁኔታዎች ነው በደንብ ስናነሳ የነበረው ጉዳይ። ምክንያቱም ሰሌዳውን የትም ጋር አደረከው ኦፍኮርስ በዚህ ዓመት ነው መካሄድ ያለበት። እኛ ምርጫ ይራዘም የሚል ምንም አይነት ፍላጎት የለንም። እንደውም በእሱን የምንደግፍ አይደለንም እንደ ፓርቲ። ግን ሰሌዳውን የቱም ጋር አደረከው አስቻይ ሁኔታዎች የማይፈጠሩ ከሆነ አስቻይ ሁኔታዎች ከሌሉ የቀን መለዋወጥ ሊሆን ይችላል እንጂ ምንም አይነት ለውጥ ሊመጣ አይችልም። ወይም ምርጫው የታለመለትን ዓላማ እኛ የምናስበውን አይነት ፍትሃዊ ተአማኒ ምርጫ ሊሆን አይችልም እና በዋናነት የኛ ትኩረት ያለው ከጊዜ ሰሌዳውን በበለጠ ደግሞ አስቻይ ሁኔታዎቹ ላይ ናቸው። ምክንያቱም እንዳልኩ ቀኖቹ ሊቀያየሩ ይችላሉ። ቀኑን ልታመጣውም ልታረቀውም ትችላለህ። ግን አስቻይ ሁኔታው ከሌለ ዋናው ፋክተር እሱ ስለሆነ ምንም አይነት ለውጥ ይመጣል ብለን አናምንም። በጥሩ። ስለዚህ እናንተ ጉዳይ ከሰሌዳው ጋር አይደለም፣ በዋናነት አስቻይ ሁኔታ መኖሩ ጋር ነው እንጂ ሰሌዳው በዚህ ቀን ይሁን በዚህ መልኩ ይሁን የሚል አይደለም አይደል? እኛ በዚህ ዓመት ነው ምርጫው መደረግ አለበት ብለን የምናስበው። ግን እንዳልኩ አስቻይ ሁኔታዎች መፈጠር አለባቸው። በዋናነት አስቻይ ሁኔታዎቹ ካልተፈጠሩ ቀኑን ዛሬ ያደረከው ቀኑን ግንቦት ላይ ያደረከው የሚመጣ ለውጥ የለም። ግን አሁን እኛ ከጊዜ ሰሌዳው አንፃር ኮንሰርን የሚያደርገን ምንድነው እነዛን ያስቀመጥናቸውን አስቻይ ሁኔታ ብለን እንደ ቅድመ ሁኔታ ያስቀመጥናቸውን ሁኔታዎች ለማሟላት ጊዜ ያስፈልጋል። ማለት አሁን ለምሳሌ እኛ እንደ ፓርቲ የጊዜ ገደብም እናስቀምጣለን። ለምሳሌ ለቅድመ ሁኔታዎቻችን አሁን ላይ ኦፊሻል ላናደርገው ብንችልም ግን ምክንያቱም አንዳንድ ቅድመ ሁኔታዎቹ ታይም ኮንሺየስ ናቸው። ለምሳሌ ፖለቲከኞች መፈታት ታይም ኮንሺየስ ነው። ፖለቲከኞቹ ወጥተው እንደ ማንኛውም ዜጋ እንደ አንድ የመምረጥም የመመረጥም መብት እንዳለው ሰው ለምርጫ የመመዝገብ መብት አላቸው። ያ መብታቸው እንዲከበር እንፈልጋለን። ስለዚህ ቅድም እንዳልኩ አንዳንድ ቅድመ ሁኔታዎቻችን ታይም ኮንሺየስ ስለሆኑ የምርጫ የጊዜ ሰሌዳውም ኮንሰርን ያደርገናል። በዋናነት ግን የኛ ማጠንጠኛ ያለው የኛ ትልቅ እንትናችን ሀሳባችን እና ጭንቀታችን የሆነው አስቻይ ሁኔታዎቹ ላይ ነው። ጥሩ። ዞሮ ዞሮ ግን ሰሌዳውና አስቻይ ሁኔታ ቀጥታ ግንኙነት አላቸውና አስቻይ ሁኔታው ላይ ሳትወያዩ ሰሌዳ እንዳይወጣ ለምን አልተነጋገራችሁም የሚል ጥያቄ ነው የሚመጣው። እሱን ለምን ፑሽ አላደረጋችሁ? ማለት አድሬስ አይደረግ እንደ ቅድመ ሁኔታ ይዘውት ነው ቅድሚያ ይዘውት ነው የመጡት። የጊዜ ሰሌዳ ምኑ ውይይት ሆነ ታዲያ? ኦልሬዲ ሰሌዳ ይዘው ከመጡ በኋላ ምን አይነት ውይይት ነው? ምናልባት እንደው አንዳንድ ጊዜ ቴንታቲቭ ስኬጁል ስለሆነ አስተያየት ሰተን የሚቀየር ነገር አለ ብለን አስበን ነው ቅድም ያልኩህን አይነት አስተያየቶች ኮንስትራክቲቭ የሆኑ አስተያየቶችን የሰጠነው። ግን እስካሁን ድረስ እስካየነው አንተም እንዳየኸው ከመጀመሪያው የተለየ የተቀየረ የጊዜ ሰሌዳ የለም። የዚህ ከፖለቲካ ፓርቲዎች ጋር የሚደረገው ውይይትና የፖለቲካ ፓርቲዎች ሚና ምንድን ነው? በዚህ በምርጫ ቦርድ እና በፖለቲካ ፓርቲዎች መካከል ባለው ግንኙነት ምንድን ነው የእናንተ ሚና? የእናንተ ኢንፑት ለውጥ የማያመጣ ከሆነ ወይም ቀድሞ የእናንተን ግብአት ካልወሰዱ ምንድን ነው ማለት? እስቲ ንገሪ፣ ምንድን ነው የፖለቲካ ፓርቲዎች ከምርጫ ቦርድ ጋር ያላቸው ግንኙነት? ይሄን ጥያቄ ምርጫ ቦርድ ቢጠየቅ ጥሩ የበለጠ ትክክለኛውን መልስና የሚያውቀውን ሊመልስ ይችላል ብዬ አስባለሁ። ግን በእኔ አተያይ እና በእኔ አረዳድ ቢያንስ አሁን ላይ ስላለው ነባራዊ ሁኔታ የተቃዋሚ የፖለቲካ ፓርቲዎችም እንዲሁ ደግሞ ምርጫ ቦርድም ተመሳሳይ ገጽ ላይ ሊሆኑ ይገባሉ የሚል እምነት አለኝ። ምክንያቱም ሁላችንም የምንኖረው አንድ ሀገር ላይ እስከሆነ ድረስ ማለት ነው። ያንና ግብአቶች ለመጠቀም ብዙ የሚያዳግት ነገር ያለ አይመስለኝም፣ የገዢው ፓርቲ ተጽዕኖ እንዳለ ሆኖ። ነገር ግን ቅድም ደግሞ እንዳልኩት ምርጫ ቦርድ በራሱ አስቻይ ሁኔታዎች አሉ ብሎ ከሆነ የሚያምነው እንዳልኩት በጣም የተለያየ ገጽ ላይ ብቻ ሳይሆን የተለያየ መጽሐፍ ላይ ነን ያለ ነው። በእንትንም ልንገናኝ የምንችል አይደለም እና አሁን ያለው ግንኙነታችን እንግዲህ እዛ ቦታ ላይ ነው ያለው። ግን እንዳልኩ ደግሞ ምርጫ ቦርድ በደንብ ተግባሪው እሱ ስለሆነ እኛ እንግዲህ አስተያየት ነው እየሰጠን ያለ ነው፣ ሀሳብ ነው እየሰጠን ያለ ነው። መተግበር አለባቸው። ምክንያቱም እኛም በዚህ ምርጫ ላይ ስቴክ ሆልደር ነን፣ ባለድርሻ ስለሆንን መብታችንም ስለሆነ መተግበር ነበረባቸው። ግን እስካሁን ድረስ ምንም የተቀየረ ነገር የለም። ምናልባት አክሰሱ የሚኖር ከሆነና ፈቃደኛ ከሆኑ እኛም እሱን ጥያቄ ብትጠይቅልን እንወዳለን። በሌላ መልኩ ልጠይቅ የምችለው እነሱም ባገኝ በእርግጥ በከፊል የእናንተንም ኮሌክቲቭሊ አንድ ፓርቲ ሳይሆን አጠቃላይ የፖለቲካ ፓርቲዎች ሊጠይቅ